ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መስከረም 22 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ኮሪደር ልማትን ለሚያጣጥሉ ሀገራትና ቡድኖች ጆሮ መስጠት አያስፈልግም ማለታቸውን፣ በቡታጅራ ከተማ ሁከትና ብጥብጥ አስነስተዋል ያላቸውን 47 ተጠርጣሪዎችን በቁጥጥር ስር መዋሉን የምስራቅ ጉራጌ ዞን ፖሊስ ማስታወቁን እንዲሁም በአረርቲ ማርያም ቤተክርስቲያን የደረሰው የርብራብ መደርመስ አደጋ የ14 ዓመት የቆየ እንጨት ከመጠቀም ጋር ተያይዞ መምጣቱንም ፖሊስ መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር እኔ ራቢያ ከድር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ኮሪደር ልማትን ለሚያጣጥሉ ሀገራትና ቡድኖች ጆሮ መስጠት አያስፈልግም አሉ። ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ መስከረም 22 ቀን 2018 ከሶማሌ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን አገራትና ቡድኖች አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በርካታ ከተሞች እያካሄደ ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ አገራትና ቡድኖችን የእናንተን ስራ ስሩ፣ ይህ ለኛ ተውልን ሲሉም አሳስበዋል። መንግስታቸው እያከናወነ ያለው የከተማ ማስዋብ ስራ በሚቀጥሉት ቢበዛ 15 እና 20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርገው አስገንዝበዋል። ጠቅላይ ሚኒስትሩ ለአፍሪካ ለኢትዮጵያ የጨቀየ ነገር ያላማረ ነገር ይበቃል ብለው የሚያስቡ ሀገራት ግለሰቦችና ቡድኖች ስራችንን በደስታ አያዩትም ያሉ ሲሆን ለእንደዚህ አይነቱ ደግሞ ጆሮ መስጠት አያስፈልጉም ሲሉ ተናግረዋል። አንደኛ እነሱም ላይ ጥያቄ እየፈጠረባቸው ነው፣ እንኳን እናንተ አፍሪካ እያደገ ነውና ለምን አትስሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ ሲሉም ተደምጠዋል። ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያን እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ የበጀንን የሚያስፈልገን የሚጠቅመንን እኛን የምናውቀው የበጀንን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን